እንደምንሰነበታችሁ የብሩህ ስነ ጥበብ ተከታታዮች እንዴት ናችሁ? ጥናት እንዴት ነው? ባለፈው ክፍለ ጊዜ ስለ አንቺሆዬ አራራይ የሚባለውን ቅኝት አይተን ነበር። አንቺሆዬ አራራይ የሚባለው ኃላፊ ጊዜን የሚያስታውስ ነው ብለን አይተናል። ቅኝቶች ሁለት ባህሪ እንዳላቸው አይተናል። ከዚህ በፊትም ሁሉም ነገር ሰማይና ምድር፣ ነጭና ጥቁር፣ ወንድና ሴት እንዲህ ያለ እንደሚለየው ሁላ በቅኝቶችም የሚያራራና የማያራራ ክፍል እንዳለ አይተናል። የሚያራራው ክፍል የሚባለው ኃላፊ ወይም የማይመለስ ወደኋላ የምናስበው ሀሳብ ሲሆን የአራራይ የሚባለው ደግሞ ቀጣይ ወይም መጪ ጊዜን የሚያስታውስ ነው ብለናል። እና በዚህ መሰረት የአንቺሆዬ የመጪ ጊዜ የሚያስታውሰውን ክፍሉን አላየንም። ዛሬ ይሄው እንጀምራለን ማለት ነው። አንቺሆዬ የአራራይ ይባላል ማለት ነው። አንቺሆዬ የአራራይ የሚባለው ቅኝት ነገን ከነገ ወዲያ የሚያሳይ ሲሆን ቅኝቶቹ 5 ቢሆኑም የኛ በውስጣችን በ5 ክሮች ላይ የተመሰረቱ 5 ቅኝቶች ቢሆኑም ነገር ግን በውስጣቸው የሚገለጽባቸው የዜማ ስሜት ይለያያል ማለት ነው። እንደየ አካባቢው ነው ይለያያል ተብሎ የሚታሰበው። ምክንያቱም ማህበረሰቡ በለመደበት የዜማ ስልት ላይ ወይም ደግሞ ቃናውን ባብላላበት መንገድ ነው የሚገልጸው ማለት ነው። ስለዚህ ዛሬ በአንቺሆዬ የኛ የገለጽነውን በባቲ አንድ ቦታ ሊገልጸው ይችላል፣ በአምባሰል ሊገልጸው ይችላል። እንደየ አካባቢው ይለያያል እንጂ ማለት ነው። በዚህ መሰረት አንቺሆዬ የአራራይ እናያለን ማለት ነው። ዛሬ መረጥኩላችሁ ዜማ ቅድስተ ቅዱሳን የማርታን መዝሙር የመረጥኩላችሁ። ቅድስተ ቅዱሳን ማርያም ድንግል ማርያም። እነዚህ ዜማዎች ምርጫ ውስጥ የሚከትበት ምክንያት አንደኛ ጣቶቻችን ከአንዱ ክር ወደ አንዱ ክር በሚመላለስበት ጊዜ ሳይዘል ወይም ደግሞ ጣቶችን ክሮችን ሳይዘል በደንብ ለመማር ስለሚረዱ ናቸው። ለምን ያሬዳዊ ዜማ ታከው የሚመጡ ስለሆነ ወይም እሱ መሰረት አድርገው የተሰሩ ዜማዎች ስለሆኑ የበለጠ ገላጭ ነው ማለት ነው። ይሄ ከክር ወደ ክር የሚዘሉ ከአንድ ክር ተነስቶ ቀጣይ ክር ላይ ሳይረግጡ ሌላ ክር ላይ የሚረግጡ ምናምን ክሮች በአብዛኛው የዘፈን ስልቶች ጋር የተያያዙ ወይም የዘፈን ስልቶችን የሚያዳምጡ ሰዎች የሚሰሯቸው ዜማዎች ስለሆኑ ወደዛ እንዳነሳብ ከመመኘት አንጻር ነው። በዚህ መሰረት እናጠናለን። ባለፈው ክፍለ ጊዜ ስናጠና ቅኝቶችን መደበኛ ቅኝት ይባላሉ። እነዚህ ቅኝቶች ወይም ደግሞ የሚነሱበትም ኡቅናት ላይ ነው። ኡቅናት ላይ ተቃኝቶ የሚቀኙት በሙሉ እስክናጠና ድረስ እነዚህ ስጋዊ የነፍስና የመንፈስ ክፍሎችን ለይተን ብናውቃቸው የተሻለ ነው ብዬ ስለ መንፈስ ክፍሎች ትንሽ መረጃዎችን ሰጥቻችሁ ነበር ማለት ነው። እና ይሄ የመንፈስ ክፍል ላይ ነው ስራው የሚሰራው ብያችሁ ነበር። ይህ መንፈስ ክፍል የሚባለው ልክ እንደ ሰው እንደ ስጋ አካል እንደ ነፍስ ራሱ የማይታይ አካል እና እንደ መንፈስ ደግሞ የማይታይ አካል ራሱን ይቻላል አለው ብለን ነው ያየነው። እና የመንፈሳዊ ክፍል ልክ እንደዚህ እጅ፣ እግር፣ ሰውነት እንዳለን ሁላ በእጀ ልቦና ወይም ማዕከል ያለው እዚህ ልባችን ላይ ሲሆን ይሄ የደም መርጫ አይደለም። የደም መርጫ የምንለው በደንብ አስተውላችሁ ይሄ ነገር ከተከታተላችሁ ቀጣይ ውህደት ማድረግ የሚችሉበትን መንገድ ትምህርቱ ላይ ስንደርስ ትረዱታላችሁ ማለት ነው። እና ይሄ ደም የሚረጨው ይሄ ስጋዊው ሳይሆን ስጋዊው ከነፍስ ክፍል ጋር የተያያዘው ሳይሆን የመንፈስ ክፍል የምንለው ሀሳባችን ላይ የተያያዘ ሲሆን እጀ ልቦና፣ እግረ ልቦና፣ አይነ ልቦና እያለ እንደምንይዘው እኛ ከእጃችን ጋር አሁን የተያዘው ነገር ያለን ከልባችን ጋር ኮኔክት ያደርግና ያ ነው። እና እንዲሁም ምሳሌ ስንወስድ ከዚህ በፊት ምን አለን? የቅዱስ ዳዊት የሱ ቅድስናው ወደ በገናው ላይ በገናው በእንጨት የተሰራ እንደዚህ ሃርፕ ነው የሚሉት በእነሱ፣ በእኛ በገና ይባላል። ቅርጹም ይለያያል። በነገራችን ላይ ክራርም እንደዚህ የተነሱባቸው ቦታዎች ምንጫቸውን ካጠናችሁ ይለያል። ግን ለኢትዮጵያዊ ሲሆን የኛ በገና ደግሞ የተለየ ቅርጽ እንዳለ ሁሉ በዚህ መሰረት የቅዱስ ዳዊት ቅድስናው በእጁ ላይ አርፎ ነው ያንን መጽሐፍ ቅዱስ ላይ የምናየውን ከበገና ጋር የተያዘውን ሀሳብ የምንገልጽበት ማለት ነው። ይህንን ነው መረዳት የሚያስፈልገን። ስለዚህ ከልብ ጋር ይገናኛል ማለት ነው። መቀደስ ማለት በልብ ስለሆነ ያልባችን የጸዳ ልባችን ንጹህ የሆነ እያለ ይቀጥላል። በውስጡ አስፍታችሁ እዩት ይሄን ነገር ማለት ነው። እና ዜማም ስንሰራ ያንን በልባችን የምናሰላስለውን ዜማ ወደ እጃችን ሲገለጥ ስለሆነ ይሄ ልባዊ ክፍል የምንለው ባለፉት ክፍለ ጊዜዎች ከተማርነው ላይ ትንሽ ሀሳብ ውሰዱ። ከዛ መጽሐፍ ቅዱስ ላይ ከተገለጠባቸው አስተምሮች ውስጥ ደግሞ እያነጻጸራችሁ ውህደት መፍጠር የሚያስፈልገን ማለት ነው። ሰፊ ነው። አንዳንድ ምዕራፎችን እየጠቀስኩ አስቀምጥላችኋለሁ ከሚቀጥለው ክፍለ ጊዜ ጀምሮ ማለት ነው። እና በጣም ይጠቅማቸዋል። ያን ከተገነዘባችሁ ዜማ ትችላላችሁ። ዜማ መቻል ብቻ አይደለም፣ ከመቻለው ባሻገር ወደ ጸሎትነት መቀየር እንዴት እንደምችሉ ትረዳላችሁ።
በመረዳቱ ስትሆኑ ነው ወይም ደግሞ በማስተዋሉ ስትሆኑ ነው የምትገነዙ። ያለበለዚያ በመነፍስ ነው ዜማውን ስትጫወቱ ዜማውና እናንተ ውጭ ናችሁ። ዜማው ተዋህዷችሁ እንኳን ቢሆን ትርጉም አይኖረውም ማለት ነው። ልክ ያለ ፍላጎት አንድ ሰው ስራ ሲሰራ በቃ ስራውን ይሰራል፣ ግን ስራውን አያሳድገው። ለምን ሲባል ከልቡ ጋር ካልተገናኘን ነገር ያን ነገር በፍቅር መስራት የሚችልበት ደረጃ ላይ ካልደረሰ በስተቀር አይሆንም። ስለዚህ ጊዜያዊ ገንዘብ ማግኛ አይነት ነገር ይሆናል ማለት ነው። እና አገልግሎታችን እንደዛ እንዲሆን በውስጡ መመላለስ እንድንችልና ያ ነገር እንደ ስጦታ አድርገን ደግሞ ተለቅ ያለ ደረጃ በመንፈሳዊ ልዕልና ላይ መድረስ እንድንችል ይህንን አስተውሎቶች መረዳት ያስፈልጋል ብዬ ስለማመን ነው ማለት ነው። ማደግም የሚቻለው በዛ ነው። ያለን ነገር ማስጠበቅም የሚቻለው ደግሞ በዛው ስንሆን ነው ማለት ነው። ያለበለዚያ ግን ይሄ ስጋዊ ሲሆን ግን ገንዘብ ማግኛ ሆኖ ስታሰብ ግን ፈጠራ ምናምን ቁርጥ እየተባለ በጣም እና አሁን እንደምናያቸው የዜማ ስልቶች እስኪፈጠሩ ድረስ ምክንያቱም ስቱዲዮ ገብቶ መቀረጽ። ከዛ ውጭ ግን ገንዘብ ያስገኛል አያስገኝም፣ ሰውን ስጋን ያንቀሳቀሳል አያንቀሳቀስም ምናምን እየታለ ነው የሚታሰበው ማለት ነው። ለቸብቸቡ ምቹ ተደርጎ ነው ዜማዎች በአብዛኛው የሚሰሩት። ቸብቸቡ ዜማ የለም ማለት ሳይሆን ያለ ቦታው የሚሰሩ ዜማዎች ስለ ግጥማቸው በጣም ውብ ሆኖ ነገር ግን ከዜማቸው ጋር ወደት የማያደርጉትን የምናገኘው ለዛ ነው። ስለዚህ በቅኝቶችን ሁለት ሳይድ መክፈል ነጭ ጊዜ ግጥም፣ ኃላፊ ጊዜ ግጥም እያለ ማስተዋል ይፈልጋል ማለት ነው። እና በዚህ ውስጥ የምትማሩ ተማሪዎች አብዛኞቻችሁ ዘማሪያን፣ ክራር ተጫዋቾች እንደዚህ ናቸው። እና ይሄ ነገር ይጠቅመናል። የበለጠ ብንሰራበት የመንፈሳዊ ክፍላችን ብናዳብር እድሉን የማግኘት ትንሆናል ብዬ አስባለሁ። መልካም። እና ይህንን ዜማ ዛሬ እንሰራለን ማለት ነው። ቅድስተ ቅዱሳን ማርያም ድንግል ማርያም ማርያም ድንግል ማርያም ታማልዳለች ከልጇ ከመድኃኔዓለም እያልን ነው ዜማ የሚሄደው። ዜማው እንደምታዩት መውጣትና መውረድ ነው ያለው። ለምሳሌ የመጀመሪያው ዜማ አሁን ይሄ ነው ቅኝቱ። ቅኝቱ ሲቃኝ የመጀመሪያው ኡቅናት ላይ ነው የሚቃኘው። እዚህ ጋር እያያችሁት ለእናንተ ደንፍ ልታያችሁ። ቀጥሎ ደግሞ አ ላይ ነው የሚቃኘው። ቀጥሎ ደግሞ ኤ ቅናት ላይ ነው የሚቃኘው። ቀጥሎ ቅናት ላይ ነው የሚቃኘው። ቀጥሎ ደግሞ አ ቅናት ላይ ነው የሚቃኘው። ቀጥሎ የመጨረሻዋ ኡቅናት ላይ አራተኛ ስብስብ ላይ ትሄዳለች፣ ወይም ደግሞ የሴት ቀጭን ድምፅ ላይ ማለት ነው። ባለፈው ክፍለ ጊዜያቶች ከሴት ወፍራም ድምፅ ወደ ሴት ቀጭን ድምፅ እንደሚቃኝ አይተን ክራር ከረረ ያልነው ለዚህ ነው ተባብለናል። ማለትም በገና በወንድ ወፍራምና በወንድ ቀጭን ድምፅ ሲቃኝ፣ ክራር ደግሞ በሴት ወፍራምና በሴት ቀጭን ድምፅ ይቃኛል ማለት ነው። ስለዚህ ይሄ ከሶስተኛ የሴቶች የወፍራም ድምፅ ስብስብ ወደ ሴቶች ቀጭን ድምፅ ስብስብ ድረስ ይቃኛል ማለት። ክራር ከረረ የተባለው ከበገና አንጻር ስለሆነ ነው። ይሄ ነው ቅኝቱ። ቅድስተ ቅዱሳን አሁን መነሻችን ቅድስተ። አሁን ምን አደረገ? ሁለት 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 ደገመ ማለት ነው። ቅድስተ ቅዱሳን አያችሁት አካሄዱ። ሁለት 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 አንድ ወደ አምስት ይመለስና መልሶ ወደ ስድስት ይሄዳል። ይሄ አካሄዱ ነው ማለት ነው። ዜማ ከአምስት ወደ ስድስት ይወጣል፣ ከሁለት ደግሞ ወደ አንድ ይወርዳል ማለት ነው። ቅድስተ ቅዱሳን ማርያም ድንግል ማርያም ማርያም ድንግል እያንዳንዱ አካሄድ ካስተዋላችሁ ከአንዷ ድምፅ ወደ አንዷ ድምፅ ያለችው የተያዘ ይሄዳል ማለት ነው። ያሬዳዊ ዜማ ማለት ደግሞ እንደዚህ ነው ሲሰራ። አሁን ለምሳሌ አብዛኞቹ መዝሙሮች አሁን ያሉትን ስናይ ክሮቹን የመዝል ለምሳሌ እንዲህ ብሎ እንደዚህ መምጣት፣ እንዲህ ብሎ እዚህ ድረስ የሚሄድ ምናምን እንደዚህ አይነት የዜማ ክር ወይም የድምፅ ዝለቶች ስላሉት ዜማው ልክ ያሬዳዊ ዜማ ለቀቃ የምንለው ለዚህ ነው። በዚህ መሰረት ቅድስተ ቅዱሳን
ማርያም ድንግል ማርያም ማርያም ድንግል ማርያም። ይህ ዜማው መጀመሪያው ስብስብ ወይም የዜማው ፍሬዝ የዜማው ስብስብ አበቃ ማለት ነው። ከዛ ይሄ ሌላ ቁጥር ነው ማለት ነው። የዜማው የሚከፈልበት ወይም የዜማ ለውጥ የሚያመጣበት ቦታ ነው። ታማልዳለች ከልጇ ከመድኃኔዓለም ታማልዳለች ከልጇ ከመድኃኔዓለም አንድ ላይ እንደፈዋለን ዜማውን ለመዝጋት ሲሆን ማለት ነው። እንደዚህ እያደረጋችሁ እንሰራለን ማለት ነው። የዜማ ከስራ አስቀምጥላችኋለሁ። ነገር ግን በጣም አስተውለን ማየት ያለብን ከመቁጠር ቆጥሮ ከመለማመድ ይልቅ ውህቅ ከውስጣችን ጋር ዜማው ሲወጣ ሲወርድ ሲደጋግም ሶስት ህግን ያለው ያልኳቸው። ለምሳሌ ቅድስተ አሁን ይሄ ቅድስተ ሲል እዛው ላይ ደጋገመው ማለት ነው። አንድ መድገም አለው ዜማ። ቅድስተ ሲል ወረደ፣ መውረድ ከሁለት ወደ አንድ ነው። ቅድስተ ወረደ። ዱሳን ሲል ከአምስት ወደ ስድስት ወጣ። ስለዚህ ምን አየን? መድገም፣ መመለስ ወይም ወደኋላ መመለስ ወይም ደግሞ ወደፊት መውጣትን አየን። ከነዚህ ህጎች ውጭ ዜማውን ብትመላለሱ በፍጹም አታገኙ ማለት ነው። ይህን ህግ ከውስጣችሁ ጋር ማዋሃድ የምችሉት በመንፈስ መቅደም ስትችሉ ነው። ለምሳሌ ቅድስተ ካልኩኝ ባል እስቲ ዜማው እዛው የያዘኝ ልበል። ቅድስተ ሲል የመመለስ ስሜት ክራሬን ከመምታቴ በፊት ቅድመ በመንፈስ እቀድመዋለሁ ማለት ነው። በመንፈሳዊ እሳቤ ቀድመውና ከዛ በኋላ ቀጥሎ ወዴት እንደሚሄድ ስለምረዳ በእጄ ልቦና እጄ ላይ ተገልጦ ነው የምታዩት። ተገልጦ እጄ አይደለም እየመታ ያለው በውስጤ ያለው የዜማ ሐሳብ ቀጥሎ ወደሚሄዱት ክሮች የመመለስ የመውጣት የመደጋገም የሚለውን ስሜት ሲያደርግ ወይም ደግሞ ሲያከናውን ጣቶቼ መገለጫዎች ናቸው። እየተገለጠ ነው። በእጀ ልቦና የተገልጠ ይመጣል ማለት ነው። ሐሳብ ገብቷቸዋል። በእግረ ልቦናችሁ እንደምትሄዱ ቁልቁለት ስትሮጡ ብዬ ምሳሌ ሰጧቸው። ቁልቁለት በምትሮጡበት ጊዜ እግረ ልቦናችሁ ቀጥሎ ያለውን ያንሸራትታል፣ ይጥላል፣ እንዲላል የሚላችሁን የሩጫ አካሄድ በመንፈሳዊ ክፍላችሁ ወይም በአይናችሁ ያያችሁ፣ ነገር ግን በመንፈሳዊ እሳቢያችሁ ወይም በእግረ ልቦናችሁ እየሳላችሁት ነው የምትረግጡት። የዛን ጊዜ ነው አምኖ እዚህ እግረ አካላዊ እግራችሁ ወይም ስጋዊ እግራችሁ እየረገጠ የሚሄደው። ቼክ አድርገው ወይም አረጋግጣችሁ ሳይሆን ቀድማችሁ በማመን ይሄኛው የመቅደም ሂደት ዜማ ላይ ሲመጣ ቀጥሎ ያሉትን የዜማ ድምጾች ቀጥሎ እያለውን የሚቀጥለውን የዜማ ስልት ወይም የዜማ ኖት ወይም ድምፅ ማወቅ የምትችሉት በዚህ መሰረት ማለት ነው። ስለዚህ ብዙ መድከም አያስፈልገውም። ብዙ በማጥናት ሳይሆን ብዙ በመልፋት ሳይሆን ይህችን አካሄድ በመረዳት ውስጥ ከሆናችሁ በቀላሉ ዜማ መልመድ ትችላላችሁ ማለት ነው። ረጅም ጊዜ አያስፈልገውም ዜማን ለመልመድ። በጣም ቀላል ተፈጥሯዊ ነው። እኛ ነን በመፈላ ወይም በፍልስፍናው ስንሆን የራሳችንን እሳቤ ስለምናመጣ መውጣት የሚለው መውረድ አድርገን ልናስበው እንችላለን ማለት ነው። ልክ እንደዛ እያደረግን እናዛባበታለን እንጂ ተፈጥሯዊ ነው። በዚህ መርዳት ትችላላችሁ ማለት። ስለዚህ ቅድስተ ቅዱሳን ማርያም ድንግል ማርያም ድንግል ማርያም ታማልዳለች ከልጇ ከመድኃኔዓለም ታማልዳለች ከልጇ ከመድኃኔዓለም ታማልዳለች እና እነዚህም መርዳት ያስፈልጋል ማለት ነው። ጥፋቶቹን ግልጽ ስለሆኑ አብዛኛው የሚደጋገሙት ቦታ ርክርክ ነው የሚሆነው። እንቀጥቀጥ ወይም ርክርክ ይሆናል ማለት ነው። እነዚህ የሚዘጉ ቦታዎች ላይ ሄደ ዜማው ቅድስተ ቅዱሳን ማርያም
ድንግል ማርያም እዚህ ጋር ጥፋት ነው ያለ የመጀመሪያው ረክረክ ነው እነዚህ ውበቶች አሉ በመሃል ያሉት እነሱን ማስተዋልና ማዳመጥ ነው ስታዳምጡ ወይ ስትሰሙ አይደለም እያልኩ ያሉት መስማትና ማዳመጥ ይለያያሉ በምታዳምጡበት ጊዜ ወይም ደግሞ መስማት በጆሮ ነው ማዳመጥ ደግሞ በመንፈሳዊ ጆሮ ነው ገብታችሁ አይረሳችሁም ማለት ነው ልክ እንደዚህ ማለት ነው እና ስትመረምሩ በመንፈሳዊ ልባችሁ ሆናችሁ ነው የምትመረምሩት ስለዚህ ማሰብ የሚለው ያ ነውና በዛ ውስጥ ሆናችሁ አሰላስሉት ይጠቅማችኋል ትንሽ ያያችሁ ስትሄዱ ነገሮች የተገለጡ ሲመጡ ቀጣይ ትምህርት ላይ ልቅኝቶች ጨርሰን ከድምጾች ከዜማ ጋር አብሮ መሄድ የሚለው ላይ በዚህ መልኩ ነው ማወራችሁ አሁን ባወራችሁ መልኩ ነው ማወራችሁ የዛን ጊዜ በዛ ነው የምንግባባው ልክ እንደ መግባቢያ ቋንቋችን ነው ማለት ነው ስለዚህ ዜማ ይወጣል ይወርዳል ወይም ይደጋግማል ይሄ ማወቅ የምንችለው በመንፈሳዊ ክፍላችን ነው መንፈሳዊ ስጋዊ አይደለም እያልኩ ያሉት ይሄ አንጎል ሳይሆን አእምሮ የምንለው ክፍል ነው አንጎል ሳይሆን አእምሮ የምንለው ክፍል ላይ ነው የሚሄደው ማለት ነው አእምሮ ነው ሐሳባችን የሚሆነው ያ አእምሮ የምንለው ክፍል የቱ ጋር ነው ያለው እዚህ ጋር ነው አይታወቅም ይሄ መንፈሳዊ ክፍል ስለሆነ ነክተን ዳሰን የማናውቀው ሳይሆን ነገር ግን የምንኖርበት የምናስበው ያ ነው እና ትንሽ መርምሩበት ትደርሱበታላችሁ በዚህ መልኩ መረዳት እንችላለን ማለት ነው መልካም የጥናት ጊዜ ቀጣይ ክፍለ ጊዜ በአንቺሆዬ ኢአርአር ላይ ሌላ ዜማዎችን እያየን እንሄዳለን ቀጣይ ክፍለ ጊዜ ደግሞ ትምህርቱንም እየከለስኩላችሁ ከባለፈው የነበረውን የፊደላት አቀማመጥ በሙሉ ከለስ እያደረገን እንመጣለን ማለት ነው በርቱ መልካም የጥናት ጊዜ